ወደ አውሮፓ የምትመጡ ኢትዮጵያን ወጣቶች ጥንቃቄ አድርጉ። ወደ አውሮፓም ሆነ አውስትራሊያ፣ ዩኤስ የትኛውም ሀገር ስትወጡ ጥንቃቄ ማድረግ ያለባችሁ አንድ ትልቅ ነገር አለ። ይሄ ምንድነው? ዴቲንግ ነው። ውጪ ከወጣችሁ በኋላ ያው ከተለያዩ ሴቶች ጋር ዴት ማድረግ ትፈልጉ ይሆናል። እዚህ ጋር ግን መጠንቀቅ ያለባችሁ አንድ ነገር ምንድነው? የፈረንጆች አስተዳደግና የኢትዮጵያን ሴቶች አስተዳደግ አንድ አይደለም። ማለት ነው ፈረንጆች በትንሽ እድሜያቸው በጣም ትልቅ መስሎ ሊታዩ ይችላሉ። ላይክ በ12 በ13 በ14 እድሜ የ18 የ19 20 ዓመት ፊዚካሊ መስለው ሊታዩ ይችላሉ። በዚህ ምክንያት በጣም ብዙ ወንዶች እየተሸወዱ ላይፋቸውን ሉዝ ያደርጋሉ። እናንተ እኩያችንን አገኛን ብላችሁ ዴት ለማድረግ እየሞከራችሁ ባላችሁበት ሰዓት ወይም ዴታ እያደረጋችሁ ለረጅም ዓመታት ልትታሰሩ ትችላላችሁ በዚህ ድርጊት ማለት ነው። ይሄንን የተለያዩ ታሪኮች ሰምታችሁ ሊሆን ይችላል። ለምሳሌ ጣሊያን ውስጥ ዩኬ ውስጥ ጣሊያን ውስጥ አንድ ሀበሻ የ14 ዓመት ልጅ ትልቅ መስላው ዴት ለማድረግ ሲሞክር ተይዞ 5 ዓመት ነው የተፈረደበት። በሴቶችና በህፃናት አውሮፓ ላይ በጣም ሴንሲቲቭ ነው ህጉ። በዚህ ምክንያት ቻት በመደራረግ ብቻ ሁላ ልትታሰሩ ትችላላችሁ። አውሮፓ ውስጥ ያሉ ሴቶችን ዴት ለማድረግ ሌጋል እድሜ ከ16 ዓመት ጀምሮ ነው። አንዳንድ ሀገራት ላይ ደግሞ ከ18 በላይ ነው ሰው እና 18 ዓመት መሆናቸውን በጣም ማረጋገጥ አለባችሁ። ይብን ከቻላችሁ አይዲያችሁን ሁላ ብታዩ ጥሩ ነው። ምክንያቱም እነሱ አንዳንዴ እድሜያቸውን ሊዋሹ ይችላሉ። እናንተ ግን ጥንቃቄ ማድረግ አለባችሁ። በዚህ ምክንያት እድሜያችሁን በእስር ቤት ልታሳልፉ ስለምትችሉ በጣም ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። እስኪ በዚህ ጉዳይ የሰማችሁት የትኛውም አይነት ኤክስፒሪያንስ ካለ ሼር አድርጉት፣ ለሌላው ሰው መማሪያ ይሆናል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ ፎሎ ሼር